በመጽሐፍ ቅዱስ ታሪክ ውስጥ ኢራን ወይም ፋርስ በአብዛኛው የተገለጸችው እጅግ አዎንታዊ በሆነ መንገድ ነው። እግዚአብሔር ሕዝቡን ማለትም እስራኤልን ከባቢሎን ምርኮ ነፃ ለማውጣት የጠቀመው የፋርስን ግዛት ነበር። ለመሆኑ ኢራን በመጽሐፍ ቅዱስ ውስጥ የተገለጸችበት ሁኔታ ምን ይመስላል? በመጽሐፍ ቅዱስ ታሪክ ውስጥ ኢራን ወይም ፋርስ በአብዛኛው የተገለጸችው እጅግ አዎንታዊ ወይም መልካም በሆነ መንገድ ነበር። እግዚአብሔር ሕዝቡን ማለትም እስራኤልን ከባቢሎን ምርኮ ነፃ ለማውጣት የተጠቀመው የፋርስን ግዛት ነበር። የፋርስ ንጉሥ ቂሮስ በኢሳይያስ ምዕራፍ 45 ቁጥር 1 ላይ እግዚአብሔር የቀባው ወይም መሲህ ተብሎ እስከ መጠራትም ደርሷል። እስራኤላውያን ወደ ኢየሩሳሌም ተመልሰው ቤተ መቅደሱን እንዲሰሩ የፈቀደውና የረዳውም እርሱ ነበር። መጽሐፈ ዕዝራና ነህምያ ላይ እናገኘዋለን። የመጽሐፍ አስቴር ታሪክ የተፈጸመው በፋርስ ወይም በኢራን ግዛት በዋና ከተማዋ ሱሳ ውስጥ ሲሆን የፋርስ ንጉሥ አርጤክስ እስራኤላውያንን ከመጥፋት ታድጓቸዋል። በመጽሐፍ ቅዱስ ዘመን የፋርስና የእስራኤል ግንኙነት እጅግ ሰላማዊ፣ የተዋደደና ፋርስ ለእስራኤል እንደ ጠባቂ የነበረችበት ዘመን እንደሆነ ይነገራል። በአሁኑ ዘመን ፖለቲካዊ ሁኔታም ዛሬ ላይ ኢራንና እስራኤል እጅግ የተፋጠጡና በከፍተኛ ጠላትነት ውስጥ ይገኛሉ። ይህ የአሁኑ ዘመን ጠላትነት በመጽሐፍ ቅዱስ ውስጥ ከተነገሩት የወደፊት ትንቢቶች ጋር ይያያዛል ብለው ብዙዎች ያምናሉ። ለመሆኑ በመጽሐፍ ቅዱስ ስለ ኢራን ዕጣ ፈንታ የተነገረ ትንቢት አለ ወይ የሚለውን ቀጥሎ እንመለከታለን። መጽሐፍ ቅዱስ ስለ ኢራን ወይም ፋርስ ወይም ኤላም መጨረሻ ዘመን የሚናገሩ ሁለት ዋና ዋና ትንቢቶች አሉ። የመጀመሪያው የሕዝቅኤል ትንቢት ወይም ሕዝቅኤል 38 እና 39 የጎግና ማጎግ ጦርነት ይገኝበታል። ይህ ትንቢት በመጨረሻው ዘመን ጎግ በሚባል መሪ ስር የተሰባሰቡ አገራት በእስራኤል ላይ ጦርነት እንደሚያወጁ ይናገራል። በእነዚህ አገራት ዝርዝር ውስጥ ፋርስ ማለትም ኢራን በግልጽ ተጠቅሳለች። ሕዝቅኤል 35 ምዕራፍ 5 በትንቢቱ መሰረት ፋርስን ጨምሮ ሌሎች ሀገራት ማለትም እንደ ሩሲያ፣ ቱርክና ሊቢያ ተብለው በዘመናዊ ተመራማሪዎች የሚታሰቡት እስራኤልን ለማጥቃት ይዘምታሉ። ነገር ግን እግዚአብሔር ራሱ ጣልቃ ገብቶ እስራኤልን እንደሚታደግና እነዚህን አጥቂ ኃይሎች በተፈጥሮ አደጋዎች ማለትም በመሬት መንቀጥቀጥ፣ በእሳት፣ በዝናብ ወዘተ እንደሚያጠፋቸው ይናገራል። ሌላኛው የኤርሚያስ ትንቢት ነው። ኤርሚያስ 49 ከቁጥር 34 እስከ 39 ይህ ትንቢት በኤላም ማለትም የአሁኗ ምዕራብ ኢራን ላይ የተነገረ ነው። ትንቢቱ የኤላም ኃይል እንደሚሰበርና ሕዝቦቿም ወደ ተለያዩ አቅጣጫዎች እንደሚበተኑ ይናገራል። ሆኖም ግን መጨረሻ ላይ ማለትም ቁጥር 39 ላይ እንዲህ ተብሎ ተጽፏል። በዘመኑ መጨረሻም የኤላምን ምርኮ መልሳለሁ ይላል እግዚአብሔር በማለት ለኢራን ሕዝብ የተሰጠ ቃልም እናገኛለን። በመቀጠል የምንመለከተው ደግሞ ለመሆኑ ስለ እስራኤል መጨረሻ መጽሐፍ ቅዱስ ምን ይላል የሚለው ነው። መጽሐፍ ቅዱስ ስለ እስራኤል መጨረሻ ወይም ዕጣ ፈንታ በብዙ ስፍራዎች ይናገራል። ሕዝቅኤል 37 የደረቁ አጥንቶች ራእይ እስራኤላውያን ከዓለም ዙሪያ ተሰብስበው እንደገና ሀገር እንደሚሆኑ ይናገራል። ይህም በ1948 ዓ.ም እንደተፈጸመ ይታመናል። ሌላኛው ታላቁ መከራና ጦርነት ነው። የዓለም ሀገራት ተሰብስበው ኢየሩሳሌምን ለመውጋት እንደሚከቧት ዘካርያስ 12 እና 14 ላይ ተነግሯል። ሌላኛው የመሲሁ መምጣትና መዳን ነው። ሁሉም ሀገራት በእስራኤል ላይ በሚዘምቱበት ጊዜ መሲሁ በክርስቲያኖች እምነት ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተመልሶ እንደሚመጣና እስራኤልን ከጠላቶቿ እንደሚታደግ ይናገራል። ዘካርያስ ምዕራፍ 14 ከቁጥር 3 እስከ 4 ሐዋርያው ቅዱስ ጳውሎስም በሮሜ 11:26 ላይ እስራኤልም ሁሉ ይድናል በማለት በመጨረሻው ዘመን እስራኤላውያን ወደ አምላካቸው እንደሚመለሱ አስቀምጧል። ሌላኛው የመጽሐፍ ቅዱስ ተመራማሪዎች ምን ይላሉ የሚለው ነው። የመጽሐፍ ቅዱስ ምሁራን በተለይ የትንቢት ተመራማሪዎች በአሁኑ ወቅት በዓለም ላይ እየሆነ ያለውን ነገር ከላይ ከተጠቀሱት ትንቢቶች ጋር በማያያዝ የተለያዩ አመለካከቶችን ይሰጣሉ። የመጀመሪያዎቹ የትንቢት ቃል በቃል ተርጓሚዎች ይባላሉ። እንደነ ጆኤል ሮዘንበርግ እና ጆን ሃጌ የመሳሰሉ ተመራማሪዎች አሁን ኢራን ኒውክሌር ለማስታጠቅ የምታደርገው ጥረትና በእስራኤል ላይ ያላት ከባድ ጥላቻ የሕዝቅኤል 38ን የጎግና ማጎግ ጦርነት ዝግጅት ያፋጠነ ነው ብለው ያምናሉ። ታሪካዊቷ የጥንቷ ወዳጅ ፋርስ ወደ አሁኗ የከረረች ጠላት ኢራን መቀየሯ የትንቢቱ ፍጻሜ መቃረብ ምልክት ነው ይላሉ። ሌላኛው መንፈሳዊ መነቃቃትን የሚያዩ ሌሎች ናቸው። ብዙ ተመራማሪዎች የኤርሚያስ 49ን ትንቢት በመጥቀስ ዛሬ በኢራን መንግስትና በእስራኤል መካከል ከፍተኛ የፖለቲካ ውጥረት ቢኖርም በሌላ በኩል
በኢራን ውስጥ ያለው ድብቅ ክርስቲያን አንደርግራውንድ ቸርች ቁጥር በዓለም ላይ በፍጥነት በማደግ ላይ ካሉ ሀገራት አንዱ መሆኑን ያነሳሉ። ይህ እግዚአብሔር በመጨረሻው ዘመን የኤላምን ምርኮ እመልሳለሁ ብሎ የገባው የጸጋና የመንፈሳዊ መነቃቃት ኪዳን ፍጻሜ ነው ብለው ያስተምራሉ። ሌላኞች ምሳሌያዊ ተርጓሚዎች ናቸው። በሌላ በኩል አንዳንድ ምሁራን እነዚህን ትንቢቶች ቃል በቃል በመካከለኛው ምስራቅ የሚደረጉ ጦርነቶችን ሳይሆን በጥቅሉ በክፉና በበጎ ማለትም በእግዚአብሔር ሕዝብና በዓለም መካከል የሚደረግን መንፈሳዊ ውጊያ በምሳሌያዊ መንገድ የሚያሳዩ ናቸው ብለው ያምናሉ። ስናጠቃልለው መጽሐፍ ቅዱስ ኢራንን ማለትም ፋርስን በጥንት ጊዜ ለእስራኤል እንደ ታላቅ ወዳጅና የእግዚአብሔር መሳሪያ አድርጎ ቢገልጻትም በመጨረሻው ዘመን ትንቢት ግን በእስራኤል ላይ ከሚዘምቱት ሀገራት አንዷ እንደምትሆን፣ ነገር ግን በመጨረሻ እግዚአብሔር ለሕዝቧ ለኤላም መንፈሳዊ ምሕረትን እንደሚያደርግ ያሳያል። እግዚአብሔርን በመጨረሻው ዘመን እስራኤልን ከዓለም ሀገራት ጥቃት ታድጎ በመለኮታዊ ጣልቃ ገብነት እንደሚያድናት ያስተምራል ማለት ነው። እናንተስ ምን ትላላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልኝ። በተረፈ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሌላ ጊዜ በሌላ መረጃ እንመለሳለን። አብራችሁን ስለነበራችሁ ከልብ አመሰግናለሁ።